ከሰሞኑ የአሜሪካ ጦር አንዲትን ሀገር መክበቡን እየወጡ ያሉ ዘገባዎች ያመላክታሉ። ከሳተላይት የተገኙ ምስሎች እንደሚያመላክቱት የአሜሪካ ኤሲ-130 የጦር መርከቦችና ሪፐር የተሰኙት ድሮኖች የላቲን አሜሪካዊቷን ሀገር ቬኔዙዌላን በቀለበት ውስጥ አስገብተው ከበዋታል። ለመሆኑ አሜሪካ ይህችን ሀገር ለምን መክበብ አስፈለጋት? የሀገሪቱ መሪ ኒኮላስ ማዱሮን ያለበትን ለጠቁማት $50 ሚሊዮን የወረታ ክፍያ ለመክፈል ዝግጁ መሆኗንስ ለምን በአደባባይ ተናገረች? ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ለእነዚህ ጥያቄዎች ምላሽ ታገኛላችሁ። ላይክ እና ሰብስክራይብ እያደረጋችሁ አብራችሁን በመዝለቅ ጥንቅራችንን አድምጡ። አሜሪካም በካሪቢያን በሚገኘው የፖርቶሪኮ ደሴት ላይ 10,000 ወታደሮቿን ከሰሞኑ አስፍራለች። 12 ግዙፍ ተዋጊ መርከቦቿ ደግሞ ተዋጊ ጀቶችንና ሌሎች የትየለሌ የጦር መሳሪያዎችን ከአፍ እስከ ገደባቸው ጭነው በቬኔዙዌላ የባህር ድንበሮች ላይ እየተተረማመሱ ይገኛሉ። ይህንን የአካባቢው እንቅስቃሴ ላጤና የትራምፕ አስተዳደር በቬኔዙዌላው የኒኮላስ ማዱሮ መንግስት ላይ ወረራ ሊፈጽም ይችላል የሚሉ ስጋቶች እንዲያይሉ አድርጓል። አሜሪካም ከዚህ ቀደም በተለያዩ ሀገራት ላይ መሰል ወረራዎችን ስትፈጽም መሰሉን እንቅስቃሴዎች ማድረጓን ላጤነ ደግሞ ይህ ወረራ አይቀሬ መሆኑን የሚጠቁሙ ተንታኞች ይደመጣሉ። ፕሬዝዳንት ትራምፕ ወደ ስልጣን ዳግም እንደተመለሱ በአሜሪካ አደንዛዥ እጽን ለመዋጋት ቆርጠው መነሳታቸው አይዘነጋም። በተለይም በቬኔዙዌላ በዚህ አደንዛዥ እጽ ዝውውር ላይ የተሰማሩ በርካታ ቡድኖች መኖራቸውን የሚያምነው የትራምፕ አስተዳደር የኒኮላስ ማዱሮን መንግስት ይህንን የአደንዛዥ እጽ ዝውውር መስመር እንዲዋጋ ይሻሉ። ትራምፕ የቬኔዙዌላ መንግስት እነዚህን ቡድኖች እንደሚደግፍ በተደጋጋሚ ሲናገር የሚደመጡ ሲሆን በዚህም በማዱሮ ላይ ጥርስ ነክሰዋል። በዚህም የተነሳ የሀገራቸው ጦር የእነዚህን የአደንዛዥ እጽ አዘዋዋሪዎች ንብረት ናቸው ባላቸው ጀልባዎች ላይ 6 ጊዜ ጥቃት በመፈጸም ለወሬ ነጋሪ ሳይቀሩ ሁሉም ተሳፋሪዎች ማለቃቸው አይዘነጋም። ይህን ጥቃትና የአሜሪካ ጦር እንቅስቃሴ በማጤን ኒኮላስ ማዱሮ አሜሪካ መፈንቅለ መንግስት ታካሄደብኝ ነው በማለት ለሀገሬው ሰው የክተት አዋጅ አስነግረው ወታደራዊ ልምምድ አስጀምረዋል። በእርግጥ 12 ዓመታትን ቬኔዙዌላን ያስተዳደሩት ኒኮላስ ማዱሮ በአምባገነንነታቸው ስማቸው ጎልቶ የሚነሳ ሲሆን ከ2 ዓመት በፊት በተደረገው የሀገሪቱ ምርጫ ቢሸነፉም በጉልበት ስልጣን ላይ መቆየታቸው ብዙ ሀገራት የመሪነት እውቅናን ነፍገዋቸዋል። ቬኔዙዌላ በነዳጅ ሀብት የበለጸገች ብትሆንም ማስተዳደራቸው የአገሪቱን ዜጎች ከድህነት ማውጣት ተስኖት ብዙዎች ይሰደዳሉ። አብዛኞቹ ለመዳረሻነት የሚመርጧት ሀገር ደግሞ አሜሪካ ናት። ከእነዚህ ስደተኞች ጋር ተቀላቅለው ወንጀለኞች በአሜሪካ ስጋት መደቀናቸውን የሚያምኑት ትራምፕ ኒኮላስ ማዱሮ የእነዚህን ስደተኞች ጉዳይ መፍትሄ እንዲያበጁለት ደጋግመው ጠይቀዋል። ምንም እንኳን የማዱሮ አስተዳደር ይህንን ክስ ቢያስተባብልም የአገሪቱ ዜጎች ኞቹ በከፋ ድህነት ውስጥ ለመኖርና ቢብስባቸውም ሀገር ጥለው ለመሰደድ መገደዳቸው የገሃድ ሀቅ ነው። ማዱሮ የአገሪቱን ዜጎች ብቻ አይደለም መበደላቸውና በፍጹም ድህነት ውስጥ እንዲኖሩ ማድረጋቸው የሚገልጸው የፖለቲካ ተፎካካሪዎቻቸውን ቢሆኑ ከፕሬዝዳንቱ ዱላ ለመትረፍ መደበቅንና ከሀገር መሰደድን ጭምር አስተናግደዋል። በቅርቡም ከትራምፕ የኖቤል የሰላም ሽልማትን ነጥቀው መውሰዳቸው የሚነገርላቸው የአገሪቱ ጉምቱ ፖለቲከኛ ለአብነት እዚህ ጋር የሚጠቀሱ ሲሆን ከ2 ዓመት በፊት ኒኮላስ ማዱሮ ራሳቸው አሸናፊ ካደረጉበት ምርጫ በኋላ በሕይወት ለመቆየት መሸሸጋቸው ይነገራል። የትራምፕ አስተዳደር የቬኔዙዌላውን ፕሬዝዳንት በአደንዛዥ እጽ ሽብርተኝነት ቢከስም የ62 ዓመቱ ማዱሮ በቀላሉ መመልከት እንደሚቸግር ተንታኞች ይናገራሉ። ሰውየው በላቲን አሜሪካ ባለው የአሜሪካ ተጽዕኖ ላይ ትልቅ ጋሬጣ መሆናቸው አሁን ላይ ጦር እንዲሰበቅባቸው ምክንያት መሆኑንም የሚገልጹ በርካቶች ናቸው። የቀድሞ የካራካስ የአውቶቡስ ሹፌር ግን በሁጎ ቻቬዝ የተጀመረውን የሶሻሊዝም ተልዕኮ ከማስቀጠል የሚያቆማቸው እንደሌለ እየተናገሩ ናቸው። ታዲያ አሁን ላይ የትራምፕ አስተዳደር አሜሪካም ከዚህ በፊት ቢንላደን ያለበትን ጠቁሞ እንዲያዝ ላደረገ ሰው ከፍላለው ካለችው ገንዘብ በብዙ እጥፍ የሚበልጥ የ$50 ሚሊዮን ወረታ ክፍያን በማዱሮ ላይ ለጥፈዋል።
እስካሁን የጠቆመ ባይገኝም አሜሪካ አሁንም አስፈሪ ጦሯ ቬኔዙዌላን ከቦ የሚገኝ ሲሆን ኒኮላስ ማዱሮ ለዚህ የዋሽንግተን ጥያቄዎች በአፋጣኝ አዎንታዊ ምላሽ ካልሰጠ ወረራው አይቀሬ መሆኑ እየተነገረ ይገኛል። ዋሽንግተን በአካባቢው ላይ 4500 ያህል የባህር ኃይል ወታደሮችና ቀዛፊዎች፣ የጦር መርከቦች፣ ጥቃት ፈጻሚ ባህር ሰርጓጅ መርከቦችና 10 ያህል ኤፍ-35 ጀቶችን ማሰማራቷን መረጃዎች ያሳያሉ። የአሜሪካ ጦር የአደንዛዥ እጽ ዝውውር ለመቆጣጠር በሚል በፈጸመው የኤር ጥቃትም ሰዎች መገደላቸውን ለማወቅ ተችሏል። ማዱሮም ከአሜሪካ በኩል የሚቀርበውን ክስ በሚያጣጥሉበት ንግግራቸው ላይ ሁሌም ዋሽንግተን እቅዷ አስተዳደራቸውን ገልብጣ አሻንጉሊት መንግስት መመስረት መሆኑን ሲናገሩ ቆይተዋል። ዋሽንግተን በምትመሰርተው ተላላኪ መንግስት አማካኝነት የሀገሪቱን የነዳጅ ሀብት የመበጥበጥ እቅድ እንዳላትም ደጋግመው ተናግረዋል። ከአውቶቡስ አሽከርካሪነት ወደ ንግድ ማህበራት መሪነት በመሸጋገር ወደ ስልጣን ኮርቻው የወጡት ማዱሮ በምንም መልኩ ለአሜሪካ እጅ እንደማይሰጡም እየተናገሩ ይገኛሉ። ከቀድሞው የአገሪቱ መሪ ቻቬዝ ጋር ከፍተኛ ቅርበት ያላቸው ማዱሮ የርዕዮተ ዓለማቸው ለአሜሪካ ተስማሚ አለመሆኑ በትራምፕ ጥርስ እንዲነከስባቸው እንዳደረገ የሚናገሩ ብዙዎች ናቸው። በ2012 ቻቬዝ በካንሰር ተጠቅተው የመጨረሻ ሰዓታቸው ላይ ሳሉ የአገሪቱ ህዝብ የዛኔውን ምክትል ፕሬዝዳንት ማዱሮን እንዲመርጥ ጥሪ ማድረጋቸው አይዘነጋም። ቻቬዝ ከ3 ወራት በኋላ ሲሞት በህልፈታቸው ሰሞን በተደረገ ምርጫ በጥቂት የድምፅ ብልጫ ማዱሮ አሸንፈው ስልጣኑን መቆጣጠር ችለዋል። ማዱሮ ወደ ስልጣን ወጡ በኋላም የቻቬዝ ፖሊሲዎች በማስቀጠል ማምረቻዎችን የመውረስ በአንጻሩ የማህበራዊ ዋስትና አገልግሎቶችን የማስፋት ተግባራትን በሰፊው ማከናወናቸው ይነገራል። በዚህ መካከል በአንድ ወቅት የነዳጅ ዋጋ በከፍተኛ ደረጃ ማሽቆልቆሉ የሀገሬውን ምጣኔ ሀብት በማቃወስ የሀገሪቱን ህዝብ እንደጎዳው ሲነገር መሰንበቱ አይዘነጋም። ለውጭ ገበያም ከምታቀርበው ምርት 95 በመቶ የነዳጅ ዘይት መሆኑ የሚነገርላት ቬኔዙዌላ አሁን ላይ ደግሞ ከአሜሪካ ጋር መፋጠጧ አዲስ ቀውስ ሊያስከትል የተቃረበ መስሏል። ማዱሮ ባሳለፍነው ለሶስተኛ ጊዜ የስልጣን ዘመን ማሸነፋቸው ይፋ መደረጉን ተከትሎም ከአሜሪካው ከበርቴ ኤለን መስክ ጋር ጭምር ሲጋጩ መታየታቸው ከፍተኛ ትኩረት የሳበ ነው። አሜሪካዊ ባለሀብት በኤክስ ገጹ ላይ አጭበርባሪ ፕሬዝዳንት በሚል ገልጾ በስልጣን መቀጠል የሌለባቸው ፕሬዝዳንት ሲል ወርፏቸዋል። ቀጥሎም የቬኔዙዌላ ዜጎች የማዱሮን ሐውልት አፍርሰው የቀድሞውን የአገሪቱን ፕሬዝዳንት ሁጎ ቻቬዝ ሐውልት ሲተክሉ የሚያሳይ የተቀነባበረ ተንቀሳቃሽ ምስል በገጹ ላይ ለጥፎ ታይቷል። ፕሬዝዳንቱ መስክ በደቡብ አሜሪካዊቱ ሀገር አመጽና ብጥብጥን የመፍጠር ዓላማ ያለው ሀገራችንንም በስፔስ ሮኬቶች መውረር የሚፈልግ ዋነኛ ጠላታችን ነው ሲሉ እንደከሰሱትም አይዘነጋም። ማዱሮ በወቅቱም በአገሪቱ ብሔራዊ ቴሌቪዥን ቀርበው ከኔ ጋር መጣላት ትፈልጋለህ? ቦታና ጊዜውን መርጣ አሳውቀኝ፣ እኔ የቻቬዝ እና ቦሊቫር ልጅ ነኝ ሲሉ ዝተዋል። ይህንን ተከትሎ የፕሬዝዳንቱን የይዋጣልን ጥያቄ መቀበሉን ያስታወቀው መስክ እኔ ካሸነፍኩ ማዱሮ ከስልጣን ላይ ይወርዳሉ፣ ከተሸነፍኩ ደግሞ ፕሬዝዳንቱን በነጻ ወደ ማርስ የሽርሽር ጉዞ ጋብዛቸዋለሁ ብለው ነበረ። የስፔስ ኤክስ እና ቴስላ ዋና ስራ አስፈጻሚው ቢሊዮነሩ ኤለን መስክ የተለያዩ ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመወረፍና ቡጢ ቢወዳደሩም እንደሚያሸንፏቸው በመፎከር የሚታወቅ ግለሰብ እንደሆነ መረጃዎች ያሳያሉ። ከማዱሮ ቀደም ብሎ የፌስቡክን መስራች ማርክ ዙከርበርግ የቡጢ ውድድር ይዘጋጅልንና እንተያይ የሚል ጥያቄ አቅርቦ እንደነበረ ይታወሳል። ከቬኔዙዌላው ፕሬዝዳንት ጋር ፊት ለፊት ለመቧቀስ ጥያቄ ማቅረቡ ደግሞ ከምንም ነገር በላይ ትልቅ መነጋገሪያ ሆኖ ታይቷል። አምና የቬኔዙዌላ ብሔራዊ ምርጫ ቦርድ ኒኮላስ ማዱሮ 51 በመቶ የመራጮችን ድምጽ በማግኘት ሀገሪቱ ለሶስተኛ ተከታታይ የስልጣን ዘመን ማስተዳደር የሚችሉበትን ይሁንታ ማግኘታቸውን ይፋ ማድረጉ የሚታወስ ነው። ያንን ተከትሎም የተወሰኑ የፕሬዝዳንቱ ተቃዋሚዎች ወደ አደባባይ በመውጣት ተቃውሟቸውን ሲገልጹም ታይተዋል። ከአሜሪካ ከበርቴዎች ሳይቀር ዘለፋን ሲያስተናግዱ የቆዩት ማዱሮም ታዲያ አሁን ላይም ከአሜሪካ ጦርና ከትራምፕ ጋር ተፋጠዋል።
ተሰጥተዋል። ትራምፕ የሀገራቸው የደህንነት ቢሮ የሆነው ሲአይኤም በቬኔዙዌላ ግዛት ውስጥ ሚስጥራዊ ወታደራዊ ተልዕኮች እንዲፈጽም መፍቀዳቸው ደግሞ ለማዱሮ መንግስት ሌላ ትኩሳትን ያጫረ ጉዳይ ነው። በታሪክ ወደ ኋላ ተመልሰን ስንመለከት የአሜሪካ ጦር ልክ እንዳሁኑ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ አምባገነን ነበር የተባለውን የፔሩ ፕሬዝዳንት በወረራም ከስልጣን አስወግዳለች። ይህንን የታሪክ ማጣቀሻ ስንመለከት አሁን ላይም ፕሬዝዳንት ኒኮላስ ማዱሮ እየሄደበት ያለውን መንገድ ስንመለከት ታዲያ በካሪቢያን የከተመው አስፈሪው የአሜሪካ ጦር ቬኔዙዌላን ሊወር ይችላል የሚለውን ስጋት ከፍ ያደርገዋል። ትራምፕ በስልጣን ዘመናቸው አሜሪካ ማንንም ሀገር እንደማትወር ደጋግመው ቢናገሩም በቬኔዙዌላ ላይ ግን ጥርሳቸውን ብቻ ሳይሆን የነከሱት ጣታቸውንም ጭምር ነው እየተባለ ይገኛል።